በዛሬው ቪዲዮ የምናየው ደግሞ የካፕከት 3 የቴክስት ቲፖችን አሳያችኋለሁ። እነዚህን ፊውቸሮች የምትጠቀሙ ከሆነ ቪዲዮ ኤዲቲንጋችሁን ሞር ፕሮፌሽናል ማድረግ ትችላላችሁ። የመጀመሪያው ቴክስት ላይት ሲሆን ሁለተኛው ደግሞ ሲኒማቲክ ቴክስት ነው። ሶስተኛው ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩት። ወደ ቪዲዮ እሺ የመጀመሪያው ማሳያችሁ ቴክስት ላይት ነው። ማለትም ስዊፕ ሲያደርግ ላይ በቴክስቱ ላይ የሆነ ላይት ነገር ሲያልፍ ማለት ነው የመጀመሪያው። እሺ እሱን ለማድረግ አንድ ቴክስት ትጽፋላችሁ። ይሄ ፎንት የተሰጠው ምናምን ስለሆነ ነው እዚሁ ላይ አሳያችኋለሁ። አብነት የሚለውን ቴክስት ካለ ፎንት ሰጥታላችሁ። እኔ ማይ ፎንት ላይ ገብቼ ጀግና የሚለውን ፎንት ነው የሰጠሁት። ስታይል ኢፌክት ስታይል አልሰጠውም። ኢፌክትም አንድ ኢፌክት ትሰጣላችሁ። ይሄኛውን ኢፌክት ነው የሰጠሁት። አኒሜሽንም ስላይድ አፕ የሚለውን ነው የሰጠሁት። ከዛ ይሄን ከሰጣችሁ በኋላ አኒሜሽን ስላይድ አፕ ማለት ነው እንደዚህ ሲያደርግ ነው። ከዛ በኋላ በመሃሉ ላይ ስዊፕ አድርጎ ሲያልፍ የሆነ ላይት ነው የምናሳየው ማለት ነው እዚህ ላይ። ይሄ በጣም ቪዲዮአችሁ ላይ ሞር ፕሮፌሽን የሚያደርገው ነገር ነው። ይሄን ነገር መጠቀም ይኖርባችኋል በማንኛውም ቪዲዮአችሁ ላይ ማለት ነው። ኦብጀክትንም ማድረግ ትችላላችሁ። ብቻ ቴክስትን ብቻ ሳይሆን የሆኑ ኢሜጆችንም ስታስገቡ የሆነ ላይት ሲያልፍበት ስዊፕ አድርጎ ሲያልፍ ማሳየት ይኖርባችኋል። ከዛ እዛው ላይ አኒሜሽን ላይ ትገቡና አኒሜሽን የሚለውን ከተጫናችሁ በኋላ እዛው ላይ ሎፕ የሚላል ይሄው ቆይ አኒሜሽን እዚህ ጋር ሎፕ ማለት ነው። እሱን ከተጫናችሁ በኋላ ሰርች በተን ዋጋ ብቻ በመሄድ ይሄው ላይት ስዊፕ ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ ይመጣላችሁ። አያችሁት? አሁን እስቲ ይገባል ያልፋል ማለት ነው ላይቱ። አሁን አንዴ ብቻ አሁን እዚህ ጋር ብዙ ጊዜ ነው እያደረገልኝ ያለው አያችሁት? 3 ቢያንስ አድርጎታል። እና አንዴ እንዲያደርግ ከፈለጋችሁ እንዲህ አንዱ ሲያልፍ ፖስት ታደርጉትና ከዛ በኋላ እዚህ ላይ ፍሪዝ ታደርጉታላችሁ ማለት ነው። እዚህ ላይ እንደዚህ ታደርጉትና ይሄንን ዲፕሊኬት ማለት ነው። ዲፕሊኬት እናደርግና ሁለቱንም አኒሜሽን እናጠፋለን። ከዛ እንደምታዩት እንደዚህ ይሆናል ማለት ነው። አንዴ ብቻ ያደርግልናል። እስከምትፈልጉት ርቀት እንደዚህ ማስኬድ ትችላላችሁ። የመጀመሪያው ቲፕ ይሄ ነው። እሺ በሁለተኛ ስቴፕ ላይ ያለው ደግሞ ቴክስት ማስኪንግ ነው። ቴክስት ማስኪንግ ለመስራት እንደዚህ ቴክስታችሁን የሚቀመጥበትን ቦታ መጀመሪያ መወሰን ይኖርባችኋል። ከወሰናችሁ በኋላ ቦታውን ስክሪንሾት ታደርጉታላችሁ። ስክሪንሾት ታደርጉታላችሁ ማለት ነው። እቺን ፓርቷን ብቻ እንደምታዩት እኔ ስክሪንሾት አድርጌዋለሁ። ከዛ እዛው ላይ ክሮፕ ማድረግ ስለምትችሉ እዛው ላይ ክሮፕ ታደርጉታላችሁ። እንደዚህ አድርጋችሁ ያንን ቦታ ብቻ ክሮፕ አድርጋችሁ ታወርዱትና እዛው ላይ ኦቨርሌይ ወይም ታስገቡትና ኦቨርሌይ የሚል አለ። ኦቨርሌይ ታደርጉታላችሁ። ቴክስታችሁ እንደዚህ ታስገቡታላችሁ ማለት ነው። ከዛ ቦታው ላይ በስርዓት ታስቀምጡታላችሁ። ካስቀመጥን በኋላ ከዚህ በኋላ ያንኛውን ቴክስት ራሱ ብንደልተው ችግር የለውም። ከዛ ይሄንን እስከዚህ እናደርጋለን። ከዛ ይሄኛውን ከነካም በኋላ ወደ ጎን ስክሮል ታደርጉና ማስክ የሚል አለ። ማስክ ላይ ሚረር የሚለውን ነው የምታደርጉት። ከዛ በኋላ እንደዚህ ታረጉታላችሁ። ታጠቧትና ይቺን ሲኒማቲክ ቴክስት ቲፕ ደግሞ የምትሰሯት እንደዚህ ነው። ካጠበባችሁት በኋላ ወደ ላይ ታረጉታላችሁ። ከዛ ፌድ ታረጉታላችሁ። ትንሽ እንደዚህ ያደርጋችሁ ፌድ ካደረጋችሁት በኋላ እንደምታዩት ነው የሆነ ሙቪ ሲጀምር ወይም ቴክስታችሁ ቪዲዮአችሁ ሲጀምር ምናምን ነገር የምትጠቀሙትን ቴክስት በእንደዚህ አይነት መልኩ ማስቀመጥ ትችላላችሁ። አጀስትመንቱን ራሳችሁ መስራት ትችላላችሁ። ከዛ እንደምታዩት እንደዚህ ነው። ካላይ ታረጉትና ቪዲዮን ታስጀምሩታላችሁ። ግን መጀመሪያ ላይ ኪዋር ማሰር ይኖርባችኋል። ኪዋር ከዚህ ጋር ካሰራችሁ በኋላ ቪዲዮን ታስኬዱታላችሁ። ቪዲዮን ካስኬዳችሁት በኋላ የሆነ መሀል ላይ ምናምን ሲደርስ ይህንን ማስክ የተደረገውን ሚረር ዝቅ አድርጋችሁ ታወርዱታላችሁ። ታወርዱትና እዚህ ላይ ታረጉታላችሁ ማለት ነው። እዛ ራይት ብላችሁ መውጣት። ከዛ ቪዲዮ ይህንን ይመስላል ማለት ነው። ፍጥነቱን ራሳችሁ መወሰን ትችላላችሁ። እንዲፈጥን ከፈለግን አሁን ይሄንን እንትን እናጠፋዋለን። ካጠፋን በኋላ አሁን እዛው ነው ማስኩ ያለው አይደለ? እዛው ላይ ማስኪንግ ላይ ትሄዱና አሁንም ጠጋርጋችሁ ብቻ በትንሹ እዚህ ላይ ዝቅ ማድረግ ማለት ነው። ፍጥነትም ይኖረዋል እና ደግሞ ሲወርድ ስሙዝ የሆነ ነገር እንዲሆንላችሁ ከፈለጋችሁ ይቺኛዋን መስመሯን መሀል ታደርጉና ስሙዝ ታደርጉታላችሁ። እዚህ ላይ እንትን ማነካታችሁ ማለት ነው። ከላይ ስሙዝ ማድረግ ታባታላችሁ። እዛ እንደምታዩት በዚህ አይነት መልኩ ይሆናል ማለት ነው።
የሶስተኛውን መጀመሪያ ላይም አልነገርኳችሁም ስሙን፣ ግን ትሬንድ እየሆነ ያለ ቴክስት አለ። ውስጡ ላይ የተለያዩ ከለሮች ሙቭ ሲያደርጉ የሆነ እንደ ግራዲያንት የለ እንደዚህ አይነት ነገሮች ሲያደርጉ ነው የምታዩቸው። እነሱን ቴክስቶች በቪዲዮችሁ የሆነ ሞቲቬሽን ቪዲዮ ሊሆን ይችላል፣ ዘፈኖች ላይ ምናምን ነገር እየሰማችኋቸው ይሆናል። እነዛን ቪዲዮዎች እንዴት ነው የሚሰሯቸው ካላችሁ እንደውም ምንም አይነት ነገር አይጠቀሙም። ነገር ግን እዚህ ላይ አሁን ቴክስቱ ይሄ ነው። በዚህ ቴክስት ግልባጭ ቴምፕሌት ስለሚጠቀሙ አሁን ይህንን ቴክስት እንደልትና እዚህ ጋር መጀመሪያ የገባችሁ ቴክስት አለ። ከዛ በኋላ ቴክስት የሚለውን ሳይሆን ቴክስት ቴምፕሌት የሚለውን ትጫናላችሁ። ቴክስት ቴምፕሌት ከተጫናችሁ በኋላ ቴምፕሌት ላይ ከሄዳችሁ በኋላ እንደምታዩት ፊት ለፊት አሁን ትሬንድ እየሆነ ስለሆነ ያያችሁት እዚህ ላይ ያመጣልናል ማለት ነው። እንደምታዩት ይሆን ትሬንድ ስለሆነ ፊት ለፊት ነው እያመጣልኛል። እንደምታዩት እንደዚህ ሙቭመንት ያለው ነገር ነው ማለት ነው። ውስጡ ላይ ቢጫው ቀለም አገባቡን ራሳችሁ አኒሜሽኑን መወሰን ትችላላችሁ። እንደዚህ እንዲንቀሳቀስ በጣም ምርጥ ነው። ከለሩ መቀየር ከፈለጋችሁ እዛው ላይ ተናኩትና ይሄንን ከላይ ኤዲት ምልክቷለች እሷን ተጭናችሁ ፎንቱን መቀየር ትችላላችሁ። ስታይሉን አሁን ውስጡ ላይ የሆነ ቀይ ነገር እንዲቀያየር ከፈለጋችሁ እንደዚህ አይነት ነገር ማድረግ ትችላላችሁ። አያችሁት? ራሳችሁ እዚህ ላይ ኤዲት ማድረግ ትችላላችሁ። እስከ ቪዲዮ ፍጻሜ ስለተከታተላችሁ አመሰግናለሁ። ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፒስ